ሰላም ጤና ይስጥልኝ። ይህ ሆም ሬሜዲ ህክምና በቤታችን ቻናል ነው። ዛሬ የኩላሊትን ጤና ለመጠበቅ የሚረዱ 4 በጣም ጠቃሚ ተክሎችን በልዩነት እንመለከታለን። ለኩላሊት ሲባል እንዴት ነው የሚፈሉት? በሻይ መልክ ሲወሰዱ ሁሉም በጣም መፍላት አለበት ወይስ መፍላት የለበትም? በእንዴት ያለ መንገድና በቀን ውስጥ ምን ጊዜ መውሰድ እንደሚገባ እናያለን። አንደኛው የኩላሊት የጤና በረከት ዝንጅብል ነው። ዝንጅብል እንዴት ነው የሚፈላው? የተፈጨ እርጥብ ቢሆን ይመረጣል። ወይም የደረቀ ዱቄቱ በፈላው ውሃ ላይ ይጨመርና ለ10 ደቂቃ አቆይቶ አማስሎ አጥልሎ መጠጣት ነው። ዝንጅብል ብዙ ደቂቃ አይንተከተክም። ጥቅሙ ምንድነው? ዝንጅብል የደም ዝውውርን የሚያሻሽል፣ ሰውነትን የሚያጸዳ ስለሆነ ለኩላሊት በጣም ትልቅ አበርክቶ አለው። ዝንጅብል ምን ጊዜ ይጠጣ? ዝንጅብል በማለዳ ከቁርስ በፊት ወይም ከቁርስ በኋላ የሚጠጣ ሻይ ነው። ኩላሊቶችን ለማጽዳት፣ ኃይል ለመስጠት በየቀኑ ዝንጅብል ጠዋት ቢጠጣ ጠቃሚ ነው። በዚህ አይነት ግን አልፎ አልፎ የጠዋት ሻይ ወይም ለጠዋት ሻይ ከሚመረጡት ጋር እያቀያየሩ መጠጣት ጥሩ ነው። ይህም ሆኖ ግን ያለ ስኳር ነው የሚጠጣው። ከተቻለ በማር ነው የሚጠጣው። ሌላ ማርን የሚያግድ የጤና ጉዳይ ከሌለ በስተቀር ከማር ጋር ቢጠጣ ይችላል። ሁለተኛው የኩላሊት የጤና በረከት ሳማ ነው። ሳማ እንዴት ነው የሚፈላው? እርጥብ ወይም ደረቅ ቅጠሉን ማፍላት ይቻላል። እርጥብ ቅጠል ከሆነ በርከት ማድረግ ነው። ደረቅ ከሆነ በአንድ የቡና ሲኒ መስፈር ነው እና የአንድ የቡና ሲኒ የተሰፈረው በ2 ኩባያ ውሃ ለ20 ደቂቃ ያህል ማንተክተክ ነው እና እንደዚህ ሲንተከተክ ብዙ ውሃ ቀንሶ ቢሆን ውሃ መጨመር ይቻላል። ከዚያም እንግዲህ እሱም ያለ ስኳር ወይም በማር ነው የሚጠጣው። ማርን የተከለከለ ሰው ግን በማር አይጠጣም፣ ዝም ብሎ ብቻውን ይጠጣል ማለት ነው። ጥቅሙ ምንድነው? የሳማ ቅጠል ተፈጥሯዊ የኩላሊት ማጽጃ በመባል ይታወቃል። የኩላሊት የንጥረ ነገሮችን ሚዛን ለመጠበቅ ይረዳል። እንደገና መርዛማ የሆኑ ነገሮችን ለማስወገድ ይረዳል። ለሌሎችም ደግሞ ለነጨጓራ፣ ለጉበት፣ ለጣፊያ፣ ለነዚህና ለመሳሰሉት የሰው የውስጥ አካላት በጣም ጠቃሚ ነው ሳማ እና ኩላሊትን በልዩነት ይደግፋልና በሻይ መልክ መጠጣት ነው። እና ሳማ ደግሞ የሳማ ሻይ ምን ጊዜ ይጠጣ? ሌሊት እንዳይረብሽ በጣም ስለሚያሸና ስለሚረብሽ እና ራሱም ደግሞ አነቃቂ ስለሆነ ከቀኑ 4 ሰዓት እስከ 10 ሰዓት ባለው ጊዜ አንዴ መጠጣት ነው። እንግዲህ ሳማ እንደ ቡና ያነቃቃል። ከምሳ በፊት መጠጣት ይቻላል፣ ከምሳ በኋላ መጠጣት ይቻላል። ብቻ ቀን የሚጠጣው ስለሚያነቃቃና ስለሚያሸና ከቀኑ 4 ሰዓት እስከ 10 ሰዓት ባለው ጊዜ መጠጣት ይመረጣል። ሶስተኛው የኩላሊት የጤና በረከት እንግዲህ ፓርስሌ ነው። ፓርስሌ ቅጠሉ እንዴት ነው የምናፈላው? ፓርስሌ አንድ ጭብጥ ያህል የፓርስሌ ቅጠል ወደ ሞቀ ወይም ወደ ፈላ ውሃ ይጨመርና ለ10 ደቂቃ ያህል ይፈላል። ከዚያ በረድ ሲል ይጠጣል። ምን ጊዜ ነው የሚጠጣው? የሚጠጣበት ጊዜ ከሰዓት ከ10 ሰዓት እስከ ምሽት 2 ሰዓት ቢሆን ይመረጣል። ጥቅሙ ምንድነው? ለኩላሊት ሚዛን ተስማሚ ተክል ነው። ብዙዎች የወጥ ቤት ቅጠላ ቅጠል ይሉታል። ለወጥ ደግሞ በሶቢላና ነጨው በቂ ናቸውና ፓርስሌ በጣም ተፈላጊነቱ እስከገባኝ ድረስ ለኩላሊት ነው። ስራው ምንድነው? የፓርስሌ ሻይ የሽንት ፍሰትን ይጨምራል። ቆሻሻን ከሰውነት ለማስወገድ ይረዳል። እንግዲህ በመኝታ ሰዓት ስለሚረብሽ ነው ከመኝታ በፊት ቀደም ብሎ መጠጣት የሚያስፈልገው ማለት ነው። እና በቤታችሁ ፓርስሌ ገበያ ላይ በብዛት የለም። እንደ ልብ አይገኝም። በጣም ውድ ነው። ግን እንደ ልባችሁ ለመጠቀም ፓርስሌ እቤታችሁ መትከል ትችላላችሁ። ፓርስሌ በቀላሉ በኩራዝ በተባለ የቤት ውስጥ እርሻ አይነት እንዴት እንደምትተክሉት ከዚህ በፊት የሰራሁት ቪዲዮ ስላለ ከታች ሊንኩን አያይዝላችኋለሁ። እሱን ስትተክሉት ፓርስሌ ከአመት እስከ አመት ከቤታችሁ ይኖራል ማለት ነው። በፈለጋችሁ ጊዜ ትጠጣላችሁ። በጣም ጠቃሚ ነገር ነው።
አራተኛው የኩላሊት የጤና በረከት እርድ ነው። እርድ እንዴት ነው የሚፈላው? ዱቄቱ የሚዘጋጀው በ1 ከመቶ ቁንደ በርበሬ ተደርጎበት ይፈጫል። እንደዛ ሲሆን ነው ጠቀሜታው ከፍ ያለ የሚሆነው። ከዚህ ከዱቄቱ ላይ ሩብ የሻይ ማንኪያ በ1 ኩባያ የፈላ ውሃ ላይ ወይም የፈላ ወተት ላይ ወይም የፈላ አኩሪ አተር ወተት ላይ ይደረጋል። ከዛ ይማሰላል፣ አንድ ላይ በረድ ሲል ይጠጣል። ገበያ ላይ ዝም ብሎ ተሰፍሮ የሚሸጠው የእርድ ዱቄት ለጤና አይሆንም። እሱ ለሌላ ጉዳይ ነው የሚሆነውና እርድ ለመጠጣት ሲፈለግ ወይ በቤት ማዘጋጀት ነው ወይም በእውቅ ከተዘጋጀበት ከሚታወቅበት መግዛት ነው። ጥቅሙ ምንድነው? እርድ አንደኛ ለደም ጥራት ይረዳል፣ የኩላሊትን ስራ ያቀላል፣ የኩላሊትን ጤና ይጠብቃል፣ ብግነትን እብጠትን ለመዋጋት ይረዳል። ከመኝታ ሰዓት በፊት ወይም ለመተኛት ሲሉ የሚጠጣ ሻይ ነው። ምክንያቱም ጥሩ እንቅልፍ የሚያስተኛ እና ሽንት የማያበዛ ስለሆነ በዛ ሰዓት ይጠጣል። የእርድ ጥንቃቄ፣ እርድ የሚጠጣ ሰው ጥንቃቄ ማድረግ ያለበት አንደኛ የደም ማቅጠኛ መድኃኒት የሚወስዱት ንክች እንዳያረጉት፣ ደግሞ የቀድሞውን የኩላሊት ጠጠር ያለበት ሰው መጠጣት የለበትም። እንደገና የሐሞት ህመም ያለው ወይም የዝቅተኛ የደም ዝውውር ወይም ዝቅተኛ የደም ግፊት ያለው ሰው መጠጣት የለበትም። እርጉዝ እናቶችና የሚያጠቡ እናቶች በፍጹም መጠጣት የለባቸውም። ይሄን ከነዚህ የቀሩቱ ለጤናቸው እንደልባቸው መጠጣት ይችላሉ ማለት ነው። ይህንን የኩላሊት የጤና ሻይ በቀን ከ3 እስከ 4 ጊዜ የሚጠጣ ሰው በተጨማሪ በቂ ውሃ መጠጣት አለበት። ይህንን የኩላሊት ጠቃሚ ሻይ ጠጣው ብሎ የሚጠጣውን ውሃ መቀነስ የለበትም። እንደገና ደግሞ ለኩላሊት ቀድሞ ያደርግ የነበረውን ጥንቃቄ ማድረግ አለበት። የሚወሰዱ መድኃኒቶች ቢኖሩ መውሰድ አለበት። የተከለከሉ ምግቦችና መጠጦች ካሉ መተው አለበት እና የተሻለ ከመሰለው ደግሞ እነኚህን ነገሮች እየወሰደ የተሻለ ከመሰለው ሐኪሙ ዘንድ ሄዶ መታየት አለበት። እንግዲህ የኩላሊት ጤና ይብዛልን፣ ጥንቃቄያችን ይጠንክር። ይህንን ቻናል አበረታቱ፣ ሰብስክራይብ አድርጉ። ይህ መረጃ ደግሞ ጠቃሚ መሆኑን ካመናችሁበት ለሌሎች አጋሩ። ቸር ሰንብቱ።